ሰላም ውድ የሀገሬ ልጆች፣ በዚህ ሳምንት እየሰማነው ያለነው ነገር በጣም ያስጠላል። ዛሬ እኔ በዚህ ቪዲዮ መስራት አልፈለኩም ነበር፣ ያው አላስቻለኝም፣ አቃጠለኝና ዛሬ አንድ ነገር ልል ፈለኩ። እርሳቸው በእኛ ተደግፎ ጀነራል መስሎ የጠላት ተልእኮ ይዞ 4 ኪሎ ላይ ተቀምጦ ከሆነ እዛ ጋር ያለው ከፍተኛ አመራሮች የዚህን ሰውዬ ጀርባው መትናት አለባቸው። ለምን የአንድ ወታደርን መፍት ማስከበር ሲገባ እንዴት ካቢኔና ሚሊሻ እዛ አካባቢ ላይ ያለው ጸጥታ አካል ሬንጀሩን በማስወለድ ወደ ህግ ያቀርብ? እንዴ እነሱ እኮ ወንጀል አልሰሩ። መጠለያ ስጠን ነው አለ፣ ቦታ ስጠን፣ ቤት ይሰጠን፣ እግራችን አጥተናል፣ እጃችን አጥተናል፣ አይናችን አጥተናል። ከአይን በላይ እግር እኮ ካለ የትም ሰርተት ይበላል። አሁን ትልቁ ነገር እነሱን አይደለም። እነሱ አንዴ ተቆርጦሉ ፈጣሪ ለእናንተ ያለውን ስለማይቀር ምንም አታስቡ። እኔ ያልገባኝ እኛስ እዚህ ያለን ምንድነው የሚሰማው? እኔ እዚህ ጋር በ17 አመቴ ነው መከላከያ የገቡት። እናቴ ትሙት ቀልደናል። ተስፋ የቀረብኩበት ቀን ቢኖር ይሄን የሰውየው ንግግር ከሰማሁ በኋላ ሊፋምስ ፈልጌ ከሆነ በእኛ አይደለም የሚፋምስ፣ ወንድ የሆነ ማለት ነው። እስኪ አንተ ከኛ በላይ ከሆንክ እነሱን ልብስ አስወልቃቸው። ጀነራል ስለሆንክ የምትፈራ ከሆነ አትፈራም፣ በስራዬ ትፈራለህ፣ ትከበራለህ። እኔ ተማጆር ሹም ብርሃኑ ጁላ ያሉትን ሲያስብ ነው እዚህ እንዲቆይ ያደረገኝ። ስለዚህ ጀነራል ማውን ከፈለክ ወታደርን ጭንቅላት ሀገር እንዲወዱ ሀገር እንዳፈቀር ለሰንደቅ ዓላማው እንዳገለገል ማበረታታት አለበት። እግሩ ሲቆረጥ ብቻ ሳይሆን እዚህ ሆነን ራሱ ደሞዛችን የኛ ልብስ አንገዛውም፣ ቤተሰቦችን አንረዳም። በአሁኑ ኑሮ ውድነት ምንም ነገር አንሰራም። በልጅነታችን ገብተን ሀገራችን እያገለገል ተስፋ የሚያስቆርጥ ንግግር ትናገራለህ። እግር ያጣውን አንተ ስንት ቦታ ኮንዶሚኒየም ይኖራል። ያጎተ ልጅ ቢሆን እኮ ታስከብረዋለህ። ሄደ ያንተ ልጅ ቢሆን ወንድሜ ቢሆን። ስለዚህ ይሄን ሰውዬ ጀርባው ተጠንቶ ተልእኮ የጠላት ተልእኮ ካለበት ህግ አካል ጠይቆ ቁጥጥር ስር ማዋል ነው። በዚህ ሰውዬ ደግሞ ሀሳባችን አንሸራሽረው። ለሀገራችን ታማኝነት እናገለግላለን። ሲጀመር መሬት ምናምን እኔ አላውቀውም። እዚህ ሲገባ ግን ቢሰጠው ምን ችግር አለው? ማንም ወጠቀ የወሰደ አይደል? ስለዚህ ለዚህ ዶንቆሮ ሰውዬ ሜሽን እያረጋችሁ አድርሱልኝ። የሚያስጠይቅ ነገር ካለ ይጠይቃለሁ። በጣም ነው የምወዳችሁ።